ምዕራፍ 4 The Social Mask vs. The Inner Core የምዕራባውያን መውጫና የቻይና የውስጥ እንሳ The Quantum Architecture of Personality ማይክል አስትሮሎጂ ነኝ። እንኳን ወደዚህ ታላቅ ማስተር ክላስ በሰላም መጣችሁ። ዛሬ የምነግራችሁ ሚስጥር የህይወታችሁን ኳንተም ኮድ የሚፈታው። ብዙዎቻችሁ ስለ ሰንሳይን የፀሐይ ምልክት ወይም ስለ ቻይና ዓመታዊ ንሳ ታውቃላችሁ። ነገር ግን ይህንን ማንም አይነግራችሁም። እውነተኛው ማንነታችሁ የተደበቀው በሁለቱ ታላላቅ ስርዓቶች ውህደት ውስጥ ነው። የምዕራባውያን አሰንዳንት መውጫ ዓለም እናንተን የሚያይበትን መሸፈኛ ወይም ሶሻል ማስክ ሲወስን፣ የቻይናው ኢነር አኒማል የውስጥ እንሳ ደግሞ በውስጣችሁ ያለውን ለቅርብ ሰዎች ብቻ የሚታየውንና የፍቅር ሕይወታችሁን የሚመራውን ኢቴሪክ ማንነት ይገልጻል። ይህ ዕውቀት በብዙዎች ዘንድ እንደ የተከለከለ ሚስጥር ፎርቢደን ሲክሬት የሚቆጠር ነው። ምክንያቱም የሰውን ልጅ ባህሪ በዳይሜንሽናል ደረጃ እንድንረዳ ያደርገናል። እንዴት ይሰላል? የምዕራባውያኑን አሴንዳንት ለማወቅ የተወለዱበትን ቀን፣ ወር፣ ዓመት እና ትክክለኛ ሰዓት እንዲሁም ቦታ ማወቅ ግድ ይላል። በሌላ በኩል የቻይናው ኢነር አኒማል የሚሰላው በተወለዱበት ወር ላይ ተመስርቶ ነው። እነዚህ ሁለት ነጥቦች ሲገናኙ የእናንተን ሜትሪክስ የሚገነባው እውነተኛው ማንነት ይወጣል። አስትሮሎጂ በሕይወታችሁ ውስጥ ስላለው እውነተኛ ምንነትና ጥልቅ ትርጉም በዝርዝር ማወቅ እና በጥልቀት መማር ለምትፈልጉ አገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ይገኛል። ሄዳችሁ አሁኑኑ ግዙ። ፎርሙላ ኤግዛክት በርዝ ታይም ፕላስ ሎኬሽን ኢኳልስ አሴንዳንት ፕላስ በርዝ መንዝ ኢኳልስ ኢነር አኒማል። ተግባሪ ምሳሌ ለአብነት ያህል ዳዊትን እንውሰድ። ዳዊት የተወለደው ጁን 15 1990 እኩለ ቀን 12 ፒኤም ነው። በምዕራባውያን አስትሮሎጂ ዳዊት ሰንሳይኑ ጄሚናይ ቢሆንም በሰዓቱ መሰረት አሴንዳንቱ ቪርጎ ነው። ዓለም የሚያየው እንደ ስርዓት አክባሪና ተንታኝ ነው። በቻይና አስትሮሎጂ ዳዊት የተወለደው በፈረስ ዓመት ይር ኦፍ ዘ ሆርስ ቢሆንም ወሩ ጁን በመሆኑ ኢነር አኒማሉ ሆርስ ነው። ውጤቱ ዳዊት በውጪ ቨርጎ ዝምተኛ ተንታኝ ቢመስልም በውስጡ ግን እንደ ሆርስ ነፃነትን የሚናፍቅና እጅግ ስሜታዊ ነው። ትርጉሙ ምንድን ነው? አሴንዳንት ይህ የእናንተ የፊት በር ነው። ልክ እንደ ኤሪስ ወይም ሊዮ ለዓለም የምታሳዩት ማንነት። ኢነር አኒማል ይህ የውስጥ ስሜታችሁና የፍቅር ሕይወታችሁ አርክኤክት ነው። ልክ እንደ ስኮርፒዮ ወይም ፓይሰስ ጥልቅ ሚስጥራችሁን ይይዛል። ደ ሲንተሲስ በሁለቱ መካከል ያለው ግጭት ወይም ስምምነት ነው የእናንተን የሕይወት ታይምላይን የሚወስነው። ውህደቱ ሲንተሲስ ነው ሚስጥሩ። ይህንን ሚስጥር ማወቃችሁ ከሌሎች ሰዎች አንድ እርምጃ ቀድማችሁ እንድትሄዱና የራሳቸውን ጄኔቲክስና ስነ ልቦናዊ ጦርነት እንድታሸንፉ ይረዳቸዋል። ይህ ጥበብ በዓለም ላይ ጥቂት የማይባሉ ሚስጥራዊ ማህበራት ለዘመናት ሲጠቀሙበት የቆዩት እውነት ነው። ለተጨማሪ ጥልቅና አስገራሚ የአስትሮሎጂ ሚስጥሮች እንዲሁም ሕይወታችሁን የሚቀይሩ ትንታኔዎችን ለማግኘት ማይክል አስትሮሎጂ የዩቲዩብ ቻናልን አሁኑኑ ሰብስክራይብ አድርጉ። የኮዝሚክ ዕውቀት ጉዟችን ይቀጥላል። አብራችሁኝ ሁኑ። Peace.